የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ ውጤት ይፋ ባደረገበት ይፋዊ መርሃ ግብር ገዢው ብልጽግና ፓርቲ መንግስት ለመመስረት የሚያስችለውን አብላጫ ድምፅ ማሸነፉን አውጇል። ይህንን ተከትሎ አሸናፊው ፓርቲ ውጤቱን አዲስ የዲሞክራሲ ውል ሲል የገለጸው ቢሆንም ከተፎካካሪ ፓርቲዎች የቀረቡት ምላሾችና ሀገሪቱ የምትገኝበት ተጨባጭ ሁኔታ ግን ከድል ማግስት የሚጠበቁት ፈተናዎች እጅግ ውስብስብ መሆናቸውን ያሳያል። ምንም እንኳን ተፎካካሪ ፓርቲዎች ኢዜማ፣ አብንና ወዴፓ ያሉ የህዝብ ድምፅ በማክበር እንኳን ደስ አላችሁ መልእክት ያስተላለፉ ቢሆንም መግለጫዎቻቸው ግን መሬት ላይ ካለው የጸጥታ መደፍረስ፣ የማንነት ጥቃቶችና የኢኮኖሚ ቀውስ እውነታ ጋር በጽኑ የተጋጩም ናቸው። ብልጽግና ፓርቲ ባወጣው መግለጫ በቀጣዮቹ ዓመታት ዘላቂ ሰላምና ጸጥታ ለማስፈን እንዲሁም የህግ የበላይነት በጽኑ መሰረት ላይ ለመገንባት በቁርጠኝነት እንደሚሰራ ቢያስታውቅም ሆኖም ይህ ቃል የተገባው ሀገሪቱ በታሪኳ ከፍተኛ የጸጥታ ቀውስ ውስጥ ባለችበት ወቅት ነው። በአማራ ክልል የፋኖ ሚሊሻዎች እንቅስቃሴ፣ በኦሮሚያ ክልል የሚንቀሳቀሰውና በሽብርተኝነት የተፈረጀው የኦሮሞ ነጻነት ሰራዊት ኦነግ ሸኔ የትጥቅ ትግልና በትግራይ ክልል ያለው ድህረ ጦርነት ስጋት አሁንም መፍትሄ አላገኙም። በተለይም በአማራና በኦሮሚያ በርካታ የምርጫ ጣቢያዎች በጸጥታ ስጋት ምክንያት ሳይከፈቱ መቅረታቸው የመንግስት የህግ ማስከበር አቅም በተግባር የሚፈታተን ሆኖም ቀጥሏል። የአማራ ብሔራዊ ንቅናቄ አብን ምርጫውን ህዝብ ለሰላም ሲል ውድ ዋጋ ከፍሎ ያሸነፈበት የታሪክ ጥፋት በማለት ቢገልጸውም ለአዲሱ መንግስት ግን ጊዜ የማይሰጣቸው የቤት ስራዎች አስቀምጧል። የማንነት ጥቃቶች በተመለከተ አብን በሃይማኖትና በብሔር ማንነት ላይ ያነጣጠሩ ጥቃቶች በአስቸኳይ ማቆም የመንግስት ተቀዳሚ ኃላፊነት መሆን አለበት ብሏል። ይህ ጥሪ የሚያሳየው ባለፉት ዓመታት በተለያዩ የአገሪቱ ክፍሎች የተፈጸሙና መንግስት ሙሉ በሙሉ ሊቆጣጠራቸው ያልቻላቸው የማንነት ጥቃቶች በዜጎች ዘንድ ያሳደሩት ጥልቅ የስጋት ስሜት ስለመኖሩ ነው። የወልቃይትና ራያ ጉዳይ በተመለከተ በአማራና በትግራይ ክልሎች መካከል ለዓመታት የዘለቀውን ለሰሜኑ ጦርነት አንዱ ማገዶ የነበረው የወልቃይትና የራያ የወሰን ጥያቄ አሁንም አልተቋጨም። እነዚህ አካባቢዎች ከመደበኛ ምርጫ ውጪ መደረጋቸው የኮነነው አብን በአካባቢዎቹ አፋጣኝ ምርጫ እንዲደረግ መጠየቁ ከምርጫው ማግስት የድንበር የማንነት ውዝግቦች ዳግም ሊያገረሽ የሚችሉባቸው የፖለቲካ ፈንጂዎች መሆናቸውንም ያሳያል። በድምሩ 88 መቀመጫዎችን በማግኘት ቀዳሚውን ተፎካካሪ ፓርቲ መሆን ያወጀው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በጨዋነትና በዘመናዊ የፖለቲካ ባህል ለመታገል ቃል ገብቷል። ሆኖም ፓርቲው ብልጽግናን ፍትሃዊ የፖለቲካ ምህዳር ለሁሉም እኩል ተደራሽ እንዲያደርግና አማራጭ ሀሳቦች እንዲሰማ በጽኑም ጠይቋል። ይህ የኢዜማ ጥሪ በተዘዋዋሪ የሚያሳየው ገዢው ፓርቲ የዲሞክራሲ ተቋማት እንደ ምርጫ ቦርድና ፍርድ ቤቶች ገለልተኝነት ሙሉ በሙሉ ማረጋገጥ አለመቻሉንና የተቃዋሚዎች የመንቀሳቀስ መብት አሁንም በቢሮክራሲና በደህንነት ኃይሎች መገደቡ ነው። ብልጽግና የዲሞክራሲ ተቋማት ይበልጥ ነፃ፣ ጠንካራ አደርጋለሁ ቢልም በተግባር ግን የመንግስትና የፓርቲ መዋቅር ሙሉ በሙሉ ባልታየበት ስርዓት ውስጥ ይህን ማሳካት የቆየ ትልቅ ማነቆ ነው። መንግስት የኑሮ ውድነት ለማቃለል የምግብ ዋስትናን ለማረጋገጥና ሌብነትን ለመዋጋት ቃል ገብቷል። ይህ ቃል የተገባው ግን ሀገሪቱ በከፍተኛ የውጭ ዕዳ ጫና፣ በዋጋ ግሽበትና በሙስና መዋቅር ውስጥ እየተናጠች ባለችበት ወቅት ነው። የወሎ ህዝቦች ዲሞክራሲያዊ ፓርቲ ወዴፓ ከመንግስት ጎን ቆመን የጥፋት ኃይሎችን እንታገላለን በማለት ሙሉ ድጋፍ ቢገልጽም የህዝብ ዋነኛ ጥያቄ የሆነው የዕለት ዕለት የኑሮ ጫና ግን በመግለጫቸው ብቻ ሊቀረፍ የማይችልና መዋቅራዊ ማሻሻያ የሚሻ መሆኑ እውነታ ነው። የሰባተኛ ጠቅላላ ምርጫ ውጤት ማስታወቂያ የብልጽግና ፓርቲ የህግ በላይነት ቢያረጋግጥም የአገሪቱን ውስብስብ ችግር ግን አልፈታም። ተቃዋሚ ፓርቲዎች የሰጡት እውቅና አገሪቱ ወደ ባሰ ትርምስ እንዳትገባ ካላቸው አርቆ አስተዋይነት የመነጨ ቢሆንም ያቀረቧቸው ጥያቄዎች ግን የመንግስት ቀጣይ ስልጣን ዘመን እረፍት የሚነሱም ናቸው። ብልጽግና ፓርቲ ጉድለቶቹን እያረመ ለመሄድ የገባውን ቃል በተግባር ካላሳየ በአማራ በኦሮሚያና በትግራይ ያሉ የሰላም እድሎች መክነው አገሪቱ ዳግም ወደማያልቅ የእርስ በርስ ግጭት የመመለስ እድሏም የሰፋ ነው። የሚቀጥሉት ጥቂት ወራት መንግስት ቃሉን መሬት ላይ ለማውረድ ያለው ቁርጠኝነት የሚያመዝንባቸው ወሳኝ ምዕራፎች ይሆናሉም ተብሎም ይጠበቃል።